እንዴናችሁ ጓደኞቼ ባላችሁበት ቦታ ሰላም ይሁንላችሁ ዛሬ ደግሞ ይዤ የመጣሁት ስለ ዲቪ 2021 ነው ትንሽ የሆነ ቼንጅ ይኖራል በኮሮና ምክንያት ማለት ነው እሱም የኦፊሻል ፔጃቸው ላይ እንደገለጹት የትዊተር ገጻቸው ላይ ማለት ነው ያ ይሄ በኮሮና ማለት በኮሮና ፓንደሚክ ትንሽ ቀኑ ተራዝሟል ማለት ነው ወደ ጁን 6 ማለት ነው ሜይ 5 2020 ነበር አሁን ግን ወደ ጁን 6 ተላልፏል ማለት ነው ጊዜው ትንሽ ተራዝሟል ይሄም በኮሮና ምክንያት ነው መሰለኝ ይሄ እንደዚህ ሆነው ግን በኢንተርቪው ቀን ሁሉም ነገር ያልተቀየረም ኦሬዲ በስኬጁል ነው ኦልሞስት በኦክቶበር 1 ነው የሚጀምረው ማለት ነው ኢንተርቪው 2021 የ2021 ዲቪ ማለት ነው ይሄም በኦክቶበር 1 ጀምሮ ነው ኢንተርቪው የሚደረገው እንግዲህ አይታወቅም የጁን 6 ያሉትን ትንሽ ቆይቶ ሊቀይሩ ይችላሉ ለምን ለምሳሌ ይሄ ኮሮና ማለት ካልተቀሰቀሰ ወይም ደግሞ ካልቆመ አስቸጋሪ ሊሆን ስለሚችል ኢቫሉዌት ለማድረግም ማለት የተሞላውን ዲቪ ማለት ነው እሱን ኢቫሉዌት ለማድረግ ትንሽ ይከብዳቸዋል ከሆነ ትንሽ ዲሌይ ላያደርጉ ይችላሉ ስለዚህ ይሄንን ኢንፎርሜሽን ሊሰጣችሁ ነው ይሄንን እናንተም አውቃችሁ ከጁን 6 ቼክ ማድረግ ትችላላችሁ ማለት ነው ከጁን 6 ጀምራችሁ ሁላችሁም ዲቪ ሞላችሁት ማለት ነው እና ይሄ ነው ስለ እንዳመጣችሁ በጣም እጅግ አድርጌ አመሰግናለሁ አዲስ ከሆናችሁ ይሄንን ዩቲዩብ ሰብስክራይብ ማድረግ እንዳትረሱ ታንክ ዩ